አንድ ትልቅ ባለሀብት የተወሰኑ የትምህርት ክፍሎችን ነጥለው ለመርዳት ይፈልጋሉ። ስለዚህ አሁን የተሰበሰብነው የትኛው የትምህርት ክፍል ቢታገዝ ይሻላል የሚለውን ተወያይተን እንድንወስን ነው። የስፖርት ክፍል አንኳር የሆነ ችግር ነው ያለበትና እንዴ ይሄኔ እኮ ኳስ ግዙልኝ ሊል እኮ ይሆናል። ረዳ ፕሮፌሰር እንዴ ኳስም አይገዛም። የጅቡቲን እንኳን ለማያሸንፍ እግር ኳስ ቤሳቤስኪን አላው በኳሱ ማንም ተስፋ ቆርጫለሁ። ግን ሀገራችንን አሁን በአዲስ የስፖርት ዘርፍ ከፍተኛ ደረጃ ለማድረስ እቅድ አቅጃለሁ። ቶሎ እቅድህን ተናገራ፣ ወሬ አታስረዝም። ይኸውላችሁ እቅዱ ምን መሰላችሁ? በተግባር ተኮር ስለሆነ የምርኩዝ ዝላይ ምርኩዝ ጤና የለውም እንዴ? ግቢ ውስጥ ልምጭ ሞልቶ የለም እንዴ? በስቷ አታዘለላችሁም? የምትጠይቁትን እያወቃችሁ። እሺ ሌላ አለ? እሺ መምህር ትሰራ። እንደሚታወቀው ብዙ ችግር ያለበት ክፍል ያው ኬሚስትሪ ክፍል ነው። አዎ እውነቴን ነው። ያው የማቴሪያል እድሜያቸው እያጠረ ስላስቸገረን ችግሩን በዘላቂነት ለመፍታት በርከት ያሉ የላቦራቶሪ እቃዎች እንዲገዙልን ነው ማሳስበው። እንዴ ፕሮፌሰር ይሄማ ስግብግብነት ነው። ስንት ጊዜ እኮ ነው ለኬሚስትሪ ዲፓርትመንት ሲገዛ የነበረው? እንዴ አንዳንዴም ለኛ ይድረሰን እንጂ። ሳሪ አይ ቆይ አይደለም። ምንድነው መምህርት ሳራ መምህርት አረጋ ያለችው እውነት ነው። ከዚህ በላይ ለኬሚስትሪ ዲፓርትመንት ድጋፍ ከተደረገ ምዝበራ ይመስላል፣ ሙስና ይመስላል። ምክር የማቀርበው ምንድነው ይሄ ከፍንዳታ የተራረፉ እቃዎችን መልሰሽ ብትጠቀም ሪሳይክል ብታደርጋቸው የሚል ሐሳብ አለ። እዚህ ላይ የፕላስቲክ ማንኪያዎችንና ኩባያዎችን መጠቀም እኮ ይቻላል። እኔ እንደዚህ ቀደሙ ከዚህ ቀደሙ ድጋፍ አለ። በያን ስነ ስርዓት ትይስጥሩ አለሙያ አትግባ። ሻይ ነው አንተ የምትቀዳው አይደለም እንዴ? ብዙ ጊዜ